ምናልባትም የተመሰቃቀሉብንን ሁኔታዎች እያየን ተስፋ መቁረጥ ውስጥ ራሳችንን እስከ መጥላት ድረስ ሊያደርሱን በሚችል ሁኔታዎች ውስጥ ወዳጆቼ እግዚአብሔርን ማሰብ ወደ ሙሉ ደስታ ይመልሳል። ለዚህ ነው በዕንባቆም መጽሐፍም እንደተጻፈ በ3ኛው ምዕራፍ ቁጥር 17 ላይ ሲነግረን ይለናል፣ ምንም እንኳን በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልም ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጣ ውስጥ ባይገኙ ይልና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። የዕንባቆም ደስታ ከነበረው ካፈራው ሀብት ከሁኔታዎች ጋር የተያያዘ አልነበረም። እነዚህ ነገሮች እንኳን ባይኖሩ እነዚህ ነገሮች እንደጠበቅኩት ባይሆኑ ያሰብኩት ነገር እንኳን ባይሳካ እኔ ግን ደስታዬን አላስነጥቅም። ደስታዬ በእግዚአብሔር ላይ ነው። በአምላኬ በሱ ሐሴት አደርጋለሁ። እኔ ግን በእግዚአብሔር ደስ ይለኛል ይላል። ወዳጆቼ ግዴላችሁም ዛሬ እንዲህ ልበላችሁ፣ በጌታ ደስ ይበላችሁ። ደግሜ ላለው ሐዋርያው ጳውሎስ እንደሚል ደስ ይበላችሁ። አሜን።